አንተ ዛሬ በጣም አስፈላጊ የሆነ ነገር ይዤ ነው የመጣሁት። ያ ነገርም እንዴት ነው ኢትዮጵያ ውስጥ ቢዝነስ መጀመር የምንችለው ብላችሁ ብዙ ሰው እየጠየቃችሁ ነበረ። ለዛ ደግሞ ዛሬ መልስ ይዤ መጥቻለሁ ማለት ነው። መጀመሪያ ቢዝነስ ለመጀመር አይዲያ መፈለግ ይኖርብሃል። ምርጥ አይዲያ። ያ አይዲያም ደግሞ ላይክ ጥሩ ገንዘብ መስራት የሚያስችል እናም ደግሞ ቀላል የሆነ አንተም ስኪል ያለበት ማለት ነው። ከዛም በኋላ ያን አይዲያ ወደ ማርኬቱ ሳትወጣ በፊት ከቤት ሆነ ወይም ደግሞ ከዶርም ሆነ ወይም ደግሞ ዲጂታል ቢሆን የፈለገ ቢዝነስ ቢሆንም ከዛ ትጀምራለህ ማለት ነው። ያንን ነገር ካደረግክ በኋላ ይሄ ነገር ሰክሲድ ይሆናል የምትል ከሆነ አንድ ታከራያለህና ስራውን ትጀምራለህ። ያንን ለማድረግ ደግሞ አብይ አንተን ይይዛል። ምን ብሎ ታክስ ይላል። ስለዚህ ምን ታደርጋለህ? ቲን ነምበር ታወጣለህ ማለት ነው። ቲን ነምበር ለማውጣት ወደ ግብር ቦታ ላይ የለም እዛ ሄደህ እንትን ቲን ነምበር ምናምን እንዴት ነው ትጠይቃለህ። ከዛ በኋላ ይሰጡሃል። ከዛ 30% ለአብይ ትከፍላለህ። ለአብይ አይደለም ለገቨርንመንት ትከፍላለህ ማለት ነው። ያንን ቢዝነስ ደግሞ በኋላ ምን ታደርጋለህ? ታሳድጋለህ ማለት ነው። ወደ ብዙ ሰው እንዲደርስ ወይም ደግሞ ሌላ ሎኬሽን ላይ ትከፍታለህ ማለት ነው። ከዛ በኋላ በጣም ሀብታም ትሆናለህ። ግን ደግሞ ቢዝነስ ሲባል ምንድነው? በቃ ለሌላ ሰው አትቀጠርም። በቃ ለራስህ ብቻ ነው የምትሰራው። ሁሉም ፕሮፊት ወደ አንተ ነው የሚመጣው ማለት ነው። በዛ መንገድ መጀመር ትችላላችሁ። ሌላ ጥያቄ ካላችሁ እዚህ ኮሜንት ላይ ሃይ ብላችሁ ጻፉልኝ። አሁኑ ጋይድ አደርጋችኋለሁ ማለት ነው። ታንኪዩ